ሰማይን መመልከት የሚችል ካለ በጣም ብዙ ትምህርቶችን መውሰድ እንችላለን። ለዛም ነው ልበ አምላክ ዳዊት ሰማያት የእግዚአብሔርን ክብር ይናገራሉ ያለው። ድምጻቸውን የሚሰማ ምሳሌያቸውን የሚተረጉም ከተገኘ በሰማይ ላይ ብዙ ትርጓሜ ያላቸው ነገሮች እንመለከታለን። ወደ ልደት ስንመጣ እኔ ዛሬ በጣም የተደመምኩባት አንድ ኮከብ አለች። በሳይንስ ስሟ ያው ህብረ ከዋክብቱ ቪርጎ ተብሎ ይጠራል። ቀደምት ኢትዮጵያን መተርጉማን ደግሞ ሰንቡላ ይሏል። ለመምህር ቃልዮት ያሰማልን እግዚአብሔር ይስጥልን። በቀጣይ ደግሞ ዘማሪ አቤል በበገና ዝማሬ ያቀርብልናል። ከዝማሬው በኋላ ደግሞ ተመልሰን እንመጣለን። በድጋሚ መልካም በዓል። ድንግልም የምትወልድበት ወራት በሮም ንጉሥ በአውግስጦስ ቄሳር መንግሥት ሰው ሁሉ ግብር ሊቆጠር ታዘዘ። ዮሴፍም ድንግልን ይዞ ተጓዘ ከገሊላ ከነበረበት መንደር ቤተልሔም ወደምትባል ሀገርህ ከኤፍራታ ይወጣል ብሎ ንጉሥ ሚክያስ የተናገረው ቢደርስ ሳታፋልስ የወላዶችን ሥርዓት በታኅሳስ በ29 ዕለት ከዚያው ሳሉ የምትወልድበት ቢደርስ ተወለደ። ድንግልናዋን ሳይጥስ ቤት ባይኖራት መታለችና ከሩቅ ከበረት ተቀለለችው ከጨርቅ። ሊፈጸም ኢሳይያስ ነገሩ እንስሳትም ትንፋሻቸውን ገበሩ። ከዚያ ቦታ ከብት ጠባቂዎች ነበሩ ያዩ ነበር ካሉበት ቦታ ድረስ የብርሃን ጎርፍ ከቤተልሔም ሲፈስ። እረኞቹም የብርሃኑን ጎርፍ አይተው እጅግ ፈሩ። ነገር ነው ብለው መልአኩም ፍርሃታቸውን አርቆ ነገራቸው ተድላ ደስታውን አድንቆ። ልዑል አምላክ ለአዳም ብሎ ተዋርዶ ከድንግል በዳዊት ባሕሪ ተወልዶ ጨርቅ ለብሶ ከበረት መሃል ተጥሎ አለላችሁ ሄዳችሁ እዩት በቶሎ። እንዲህ ብሎ ሲናገራቸው በዜና ከእርሱ ጋር ብዙ መላእክት መጡና ቀረቡ ከእረኞች ጋር ምስጋና። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ።
ሰብአ ሰገል ከምስራቅ ሲመጡ እረኞች ሲዘምሩ ወዳጄ በልደት ቀን የት ነህ? ክርስቶስ ሲወለድ ቤተልሔም ነህ ወይንስ ከሄሮድስ ጋር ነህ? ተወዳጆች ክርስቶስ ሲወለድ እኛ እንዳንሞት ብርሃን ሲወጣ እኛ እንዳይጨልምብን የክርስቶስ ልደት በነፍሳችን መዳን እናክብረው። ሁሌም እንደምናስታውሳቸው ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ይደግፉ። እናመሰግናለን።